በነገራችን ላይ እኔ በዚህ ሃይማኖት ላይ ነብይ ሆኜ ስመጣ ራሱ አምላክ ነው ወደዚህ የላከኝ ራሱ ህግጋት ዕውቀት ሰጥቶ ነብይ ነህ ብሎ ነው ከኔ ውጪ ሌላ ነብይ እንደሌለ ነግሮኛል አንድ ነብይ ታረኛ ነው አሁን እናውራ አንቺኑ ወደድኩኝ ዘውዶንሽኛ አስተዋይሴ ራስ ሆኖ በራሴ በደስታ ሰላም ውድ ፊፊ ኢንተርቴይንመንት ተከታታዮች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ዘና ፈታ የሚያረጓችሁን የቲክቶክ ቪዲዮዎችን ይዤላችሁ ቀርቤያለሁ። ማሙሽ እኔ አጎተ ስመጣ ሰላም አትለኝም እንዴ? እስቲ ዘፈን ዝፈንልኝና ልሸልምህ። ስሙኒ ሳንቲ ከቀጥር ተፍታ ማታ በመስኮት ስናገብታ እኛ ቤት ገብታ እንጀራ ሰርቃ ባልታ ጀምበሰን ሱረ ዘርፋ የሀገር ቀበቶ ዘርፋ Zararfa, not here to me. Oh my God, not here to me. Machine, voter, know me. You liar to me. የሴትዋ ሆድ የተነፋው በመስፍን ሳክስ መሆን አለበት። እንደዚህ ይለኛል ወደ አንቺ ቤት ማህፀኔ 10 ዓመት ተዘጋ ምትሉ ይሄው ካምፓኒ አለ፣ እዚህ የልጆች ካምፓኒ አለ። እግዚአብሔር እንዲህ በለው አለ አንተን የማስነሳ በፈውስ ላይ ነው አለ ብራባናስ በዲያላሶ አጠባርጎ ሰደበ አሜን ገባብኝ አረ የፈለገ ነገር ቢሆን ወንድ ልጅ ገባብኝ አይልም ብላክ እግዚአብሔር አለ አሜን ለቤተሰብ ላንተ ልጆች ለቤተሰብ ለትዳር የሚያስፈልገውን ባጀት በጅቻለሁ ስራ ሳይሰሩ ተጎልተው የእግዚአብሔርን በጀት ለሚጠብቁ ሰዎች እግዚአብሔር ራሱ የሚልህ በጀት የለንም አልኩ እኮ በቃ ውጣልኝ ባይባካችሁ አስወጡልኝ ኢምባምባሸባ ፕሪፈንቲሻዲካ ሚስት ያለችው ሰው ግን በጣም ከባድ ነው። ምሳ ሲጠይቅ ሲስተም የለም ነው። እራት ሲጠይቅ ሲስተም የለም ነው። የታጠበ ልብስ አለ እንዴ ምናምን ነገር ብሎ ሲጠይቅ ሲስተም የለም ነበር ነው። እንትን ራሱ ሲጠይቅ ሲስተም የለም ነው። እንዴት ነው የምንኖሩት? በጣም ከባድ ነው። በጣም ከባድ። ሌላም ሲስተም የለም የሚያስብሉ ነገሮች ካሉ ደግሞ ኮመንት ላይ ጻፉልኝ። እኔ በደንብ ማወቅ ስለምፈልግ ነው። አቡሌ እዚህ መታጠፊያው ጋር ጅብ አለ ሊበላኝ ነው። እዚህ አገናኝላና የአዲሱ የሸገር ከተማ አስተዳደር ምክር ቤት ዛሬ ተመሰረተ። በምስረታ ጉባኤው የከተማ አስተዳደሩን በከንቲባና ምክትል ከንቲባ የሚመሩ የተሾሙ ሲሆን ዶክተር ተሾመ አዱኛ ከንቲባ ሆነዋል። ሸገር ከተማ ለነዋሪዎቿ ምቹና የኢንቨስትመንት ተመራጭ ለማድረግ ይሰራል ብለዋል ከንቲባው ለምክር ቤቱ ባደረጉት ንግግር። አዳነች አበበ በቀጥታ መስመራችን ላይ ትገኛለች። ተጨማሪ መረጃ ልታደርሰን። አዳነች እንደምን ውለሻል? በምክር ቤቱ የተነሱ ሀሳቦችን አድርሽን። አመሰግናለሁ ላይኩን እንዴት ዋልክ? እንዴት ውላችኋል ወደ ተመልካቾቻችን? በዛሬው ዕለት እንግዲህ የሸገር ከተማ አስተዳደር ምክር ቤት ምስረታ ተካሂዷል። በምስረታ ስነ ስርዓቱ ላይ እንግዲህ የምክር ቤቱን በአባልነት የሚመሩት ማለት ነው የምክር ቤቱ አባላትም እንደዚሁ ተሰይመዋል። ሸገር ከተማ እንደምናውቀው በኦሮሚያ ልዩ ዞን ፊንፊኔ ዙሪያ የሚጠሩ ከዚህ ቀደም ራሳቸውን ችለው የነበሩ ከተሞች ናቸው። አሁን ላይ በአንድ አስተዳደር ስር ሆነው ሸገር ከተማ የተመሰረተው ታረኛ ነው አሁን እናውራ ልተርጉምላቸው ነኝ። አይ እኔ እናሱ እሸቱና እኔ እናወራለን። እናንተ ቋንቋውን በአማርኛ ትተረጉምላችሁ። አንተ ያልከው ምን መሰለህ? እኔ አንተን እተካሃለሁ ያንተ አስተዋራት ነው። My name is Alawakshu. በጣም አዝንብሻለሁ አላወቅሹ። ዶንኪ ቲዩብ ስላቀረብከኝ አመሰግናለሁ። እሸቱን ያለው
በነገራችን ላይ እኔ በዚህ ሃይማኖት ላይ ነብይ ሆኜ ስመጣ ራሱ አምላክ ነው ወደዚህ የላከኝ። ራሱ ህግጋት እውቀት ሰጥቶ ነብይ ነህ ብሎ ነው። ከኔ ውጪ ሌላ ነብይ እንደሌለ ነግሮኛል። አንድ ነብይ ሲመጣ ደግሞ በብዙ ሺህ ዓመት በ500 ወር በሺህ ዓመት ነው። ምክንያቱም በፊት ከመጡት ነቢያቶች ማስተያየት ይቻላል። በፊት የመጡት ነቢያት ሲመጡ የራሱ ቅዱስ ፈቅር መጽሐፍ፣ መመሪያ፣ ህግ፣ ስርዓት ይዞ ነው የሚመጡት እንጂ ዝም ብሎ አንድ ነብይ መጥቶ ጴንጤ ውስጥ ካቶሊክ ውስጥ ሊሆን አይችልም። አንድ ነብይ አንድ ህግ ትልቅ ህግ ይዞ ነው የሚመጣው፣ ስርዓት ይዞ ነው የሚመጣው፣ እውቀት ይዞ ነው የሚመጣው። ህግጋትና ስርዓቶች ይዞ መጥቶ ራሱን የቻለ መጽሐፍና ሃይማኖት ይወጣዋል። ይዞ የሚመጣው ነገር ውስጡ የነበረውን ሃይማኖት ግን ይዞ ከመጣ ነብይ ሊሆን አይችልም። ነብይ ማለት በአዲስ ህግና አስተሳሰብ አመለካከትና እውቀት ታንጾ የሚመጣ ፈጣሪ ያንን እውቀት ሰጥቶት ሰዎችን በእውቀት ማጥመቅ እንዲችል ሆኖ ነው ከፈጣሪ የሚመጣው እንጂ ዝም ብሎ አሁን እንደሚታየው የተለያዩ ነብያቶች። እኔ ምን ልናጊ ወይ አሁን ለምሳሌ ማለት ለሶስት ሴቶች 40 ሺህ ብር ሰጣቸው እንበል። እሺ አንደኛዋ ሴት 40 ሺህ ብሩን ውድም አድርጋ ጥፍታ መጣች። እሺ አንደኛዋ ሴት ደግሞ 40 ሺህ ብሩን ሰርታ ምናምን 80 ሺህ ብር አድርገው እጥፍ አድርገው ማለት ነው ይዛ መጣች። እሺ አንደኛዋ ደግሞ 40 ሺህ ብሩን ለሰጣት ምንም ነገር ሳታጠፋ ይዛው መጣች። እሺ ከሶስት ሴቶች አግባ ብትባል የትኛውን ታገባለህ? አሪፍ ቂጥ ያላት ነው። አሪፍ ቂጥ ያላት ብራዘር ሸምሱ ብራዘር ይላል። አቺ ጆዬ ዴዴሽ አባቴ ዲኖስ ኮኔ ራሽን ዘፈን አልወጣሽማ። እንዲህ ተቀልዶ አንቅርም በባዶ እኛ ምን ዘፍናለን? ወይ ጉዶ ወይ ጉዶ። ምንድነው አሁን ያልከውን ግጥም ትዘፍናለህ? አዘፍነው አይዘፍንም። ደብረማ አይዘፍንማ። ዝም ብሎ በነፃ መስፍን አለ አይደል? 2000 ያዋጣል። መቶ ጨምርበት። ተነሳው ጀምር ቶሎ ዝፈን መሻለ ዘፍናለህ። ሁሉም ሰው ካሌዶ አንከርም በባዶ አንከርም በባዶ እኛ መዘፍናለን ይትሰራልን ጊልዶ ይትሰራልን ጊልዶ ሁሉም ሰው ካሌዶ አንከርም በባዶ አንከርም በባዶ እኛ መዘፍናለን ይትሰራልን ጊልዶ ይትሰራልን ጊልዶ ባናና ተወዶ ሱቄ ሁላ ባዶ ሱቄ ሁላ ባዶ። አረ ችግር የለውም አልከዳሽም። ቆይ ብትከዳኝስ? ይፈረድብኛ በቃ ሸንጎ ያቁሙኝ። አረ ድምፅ ና ና ና ና አረ ጊልዶ ምንድን ና አንተ ይሄን የመሰለ ድምፅ ይዘህ ነው እዚህ ጎዳና ላይ ያለው። ናግባ ግባ እዛ ጋር ለችኮ የሰከስካትን ነው። እሺ የምትደግመው ይፈረድብኛ። ሸንጎ ያቁሙኛ ብቻ እኮ ነው ያልኳት። ሰውዬ በለው ይፈረድብኛ። ሸንጎ ያቁሙኛ። በቃ እሱ ጋር ያዡ። ዝም ብለህ ስማ። ይፈረድብኛ ሸንጎ ያቁሙኛ ይፈረድብኛ። አንተ ምን ሆኖ ነው? የሰውዬ ጤነኛ አልነበር እንዴ? አልሰማህም እንዴ? ባለፈው ሳምንት እኮ ነው ትዳር የያዘው። በስመ አብ ጥሩ ሰው ነበር እኮ በእናትህ አገባ። ና አቤት አታታ ምን እያደረክ ነው? ምንም ሳላደርገው እየመታኝ ነው። ታዲያ እንደዚህ ነው የሚመታው? አንተ